በጣም ደብሮኛል ላደነቃችሁኝ ጀግና ኦር ደግሞ ከሃይማኖት ጋር አገናኝታችሁት ጎበዝ ምናምን ያላችሁኝ ሰዎች እንደዛ አይደለም እውነታው ጎበዝ ስለሆንኩኝ ጀግና ስለሆንኩኝ ቆፍጣና ስለሆንኩኝ ምናምን ነገር አይደለም ጉዳዩ የተፈጠረው ምንድነው አጋጣሚ ሆኖ እኔና እሷ አንተዋወቅም ልታቅፍ መጣች ይሄን ነገር ደግሞ መቀነስ የምፈልገው ነገር ስለሆነ ልታቅፍ መጣች አንተዋወቅም ምንም የሚያስተካክፈን ጉዳይ የለም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና ተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ እኔ ያለሁ አልሐምዱሊላህ እንግዲህ ውድ ተመልካቾች ያው እንደምታወቀው ፈኪ ሚዲያውን አጨናንቀዋለች እኔ ለማንኛውም ከፈኪ ላይ የታየ ነገር ቢኖር ማለት ነው ጤነኛ ነብያ አልስም ማለት አንዲት ሙስሊም ሴት ጤነኛ ሆና እንዴት የዚህን ያህል ራሷን ዝቅ አርጋ ራሷን ታዋርዳለች ደግሞም ለወንድ ልጅ ብላ እንዴት እኔ ማለት ፍቅር የሚባለው እንዴት ነው እንደሚያደርገው አልገባኝም እና ለማንኛውም ያኔ ፈኪ ጤነኛ ነብያ አልስም ጤነኛ ብትሆን የዚህን ያህል ራሷን ማዋረድ የለባትም ብዬ ነው የማስበው ማለት ነው እና ደግሞ በመቀጠል ደግሞ ወንድማችን ኢሳው ይቅርታ መጠየቅህ እሷን ለምን ተሰድባታላችሁ በሚዲያ ላይ ምናምን ማለት በጣም ደስ ይላል ነገር ግን እሷ እንዳትሰድብ ከሆነ የፈለከው ለምን መጨረሻ ላይ የሰራችውን አጓጉል ነገር የተናገረችውን መጥፎ ቃላት ለምን ቆርጠህ አላወጣኸው እይታ ፈልገህ ነው ወይስ ምንድነው እርግጠኛ ነኝ እንድታይልህ ነው ሁሉም ሜዲያ ላይ የሚወጣ ሰው እይታ ፈልጎ ነው የሚወጣውና ለዛ ነው እንጂ እንድታይልህ ፈልገህ ነው እንጂ ያችን ነገር ቆርጠህ እሷን ከሰው ምላስ ማውጣት ትችል ነበር ነገር ግን አላረከውም ማለት ነው እና እስቲ ቀጣውን ነው ኢንሻአላህ ወላሂ እንደምታስባት ምናምን ነገር አይደለችም እንደዚህ ይሄ ወንድ ወዳጅ አይደለችም በቃ አጋጣሚ ነገሮች ተገጣጥመው እና ለሱ በእኔ ስም እባካችሁ በጣም ይሰባበር ኮሜንት የሚሰሩ ሰዎች እና ዩቲዩባችሁን ማድመቂያ ደግሞ እቺ ወንድ አተራማሽ ምናምን የምትሉ ሰዎች ምናምን ነገር ሆልድ ብታደርጉ ደስ ይለኛል እና የምትሳደቡ ሰዎች ምናምን ነገር አላህ ወይ ፈጣሪያችን ስንት ነገር አልሸፈነልንም እንደኛ እኛ አሁን ወንጀል ቢገማ እንደኛ የሚሸትሷል የለም እኮ እና በቃ ጣት መቀሰር በጣም ነው የምንወደው ወላሂ በጣም ኦዲየንስ አብሶ ኢስላሚክ ኦዲየንስ ላይ በጣም ጣት መቀሰር ነው ዳልን አክቹአሊ ያደግንበት ነው ወንጀል እንድንጠላ ተደርገን ስለምናድግ ቶሎ ለመጠቆም ይመቸናል ግን ዩቲዩበሮች ራሱ በዚህ ሴት ሆናችሁ የሴትን ስም እያጠፋችሁ ሴትን ዲስሪስፔክት እያደረጋችሁ የምታገኙት ገንዘብ ባይዘው ቢቀር ይሻላል እና እኛ ይሸፈነል አላህ ከሸፈነል እናንተ ደግሞ የሰው አይብ ራሱ ብታዩ አይቡን በትክክል ቦታ ለመጠቀም ለመሞከር ሞክሩ እና ወላሂ በጣም ደስ አይልም ወደ 9000 10000 ኮሜንት አለው እኔ እንጃ በዚህ ልክ እንትን ደስ አይልም ኤኒዌይስ ዛሬ ይቅርታ እላታለሁ ባለፈው ዲስሪስፔክት ላረኳት ነገር ብቻ ሳይሆን በኔ መጣ እንድትሰደብ ስላደረኩ በኔ መጣ ማንም እንዲሰደብ አደረገ በዛ ላይ ደግሞ ጠልታኝ አይደለም ወይ ልትበቀለኝ አይደለም የመጣችው ወዳን የመጣችው ወዶ ለመጣ ሰው ደግሞ በዚህ ልክ ማሰደብ ቁም ነገር አለው ብዬ አላስብም ስለዛ እንግዲህ ስትመጣ ነው ቪዲዮውን መጨረስላችሁ የባለፈው ቦታ ላይ ሆኜ አላህ ካለ እና ይቅርታ ብቻ ነው የዛሬ ዓላማው ምንድነው ይቅርታ ጠይቃታለሁ ምን እናያለን እስኪ እና ሰብስክራይብ ማድረግ እንዳትረሱ 200 ሺህ በዚህ እንግባ ያስከፋችሁ ካላችሁ በምንም ወይ አፍወሉ ይቅርታ እና እስኪ ትምጣና ደግሞ እንቀጥላለን ከዚሁ ላቆመውና መታ እንቀጥላለን በዚህ ቪዲዮ ግን 200 ሺህ ገባ በጣም ደስ ይለኛል ከዛ እንዴት እንደምናከብረው እናያለን ወዳችኋለሁ በቃ እንዴት ነሽ ዌልካም እንደናፈይ ወጥሪኛስ ያልሽ እቺን ብዙ ሰው ስለሚለው ሲከፋሽም ደስ ሲልሽም መስኪው አዎ ወላሂ ምሬን እንዴ የሳቅሽ ምንጭ ምንድነው ጥርስሽማ የሁሉም እኮ የሳቅ ምንጭ ጥርስ ነው ግን ምንጩን ነው የምልሽ እንዴ ዝም ብዬ ስቃል ወላሂ ሲከፋሽም ሲለማሽም ነው እኮ ለዛ እኮ ነው ሰው ማያውቀው እኮ እንደሚደብርሽ እንደሚከፋሽም ነው አዎ ከፍቶሽ ያውቃል አዎ እንዴ አሁን ደስተኛ ነሽ ወይስ ሀዘንተኛ ነሽ አንቺ ሀዘንተኛ ሀፋ አይ ሀዘኑ በዛ ይላል ከደስታው ወላሂ ኖ ሪል ላይፍሽ ነው ማውራሽ ሪል ላይፍ ወላሂ ምሬን እኮ ለምንድን ነው የምታዝኝ ምክንያቱም ታውቂያለሽ አዎ ታውቂያለሽ ንገሪኝ እስኪ ችግር የለም እቆርጥልሻለሁ በጣም የሚደብር ከሆነ እምባይ ነው የሚመጣኝ እስኪ ንገሪኝ ወላሂ ምሬን ዝም ብለሽ እኚህ ስለምትይ ማለት ነው ሁሉም ሰው ደስተኛ የሆነ ጋጣወጥ ምናምን መስመስኩ ለዛ ነው በጥርስሽ እኮ ስለምትሸፍኝ አይመስልሽም ነው እሱማ ወላሂ ምሬን የሚረዳሽ አለ ይመስልሻል የለም
ያን እኮ ነው ፋሚሊ ጋር ምናምን የሚረዳሽ ሰው አለ በደምብ የምርሽና ወል የጎጃም ልጅ ነሽ? አዎ ጎጃም የት ሻግኒ ሊኖርሽ ይችላል። ሻግኒ ስንት ጊዜሽ ነው ከመጣሽ? አንድ አመት ከምናምን ወር ሊሆን አንድ አመት ከ20 ቀን አዲስ አበባ ከመጣሽ የምርሽን? ከዛ በፊት መጥተሽ አታውቂም? መጥቻለሁ። ለመኖር ነው የምትይው? እና እህታችን ፈኪ ጥፊው ምናምን ሁሉ ነገር ይቀርና ደግሞ ከወንድ ጋር ቁጭ ብሎ እንኳን እንደዚህ መገርፈጥ መሳቅ ምናምን እርግጠኛ ጤነኛ አይደለሽም። ልጅቷ ታማለች፣ ጤነኛ አይደለችም። እና ሰው የላትም የሚያሳክማት ወይም ደግሞ ታይም ቢላት የሚመክራት እና አላህ ድረስልሽ፣ አላህ ወደ ቀልብሽ መልስሽ ነው የምለው። በተረፈ ወንድም ሂሳም አንተ እሷን ይቅርታ አልጠየቅ መንጣት ጥሩ ሆኖ ሳለ ነገር ግን እሷ በጥፊት መተችበትን ባርት እንደገና ደግሞ ቀፌ ምናምን ያለችበትን ባርት ሶስቱን ቆርጠ ማውጣት ትችል ነበር። ግን እይታ ስለፈለክ ምናምን ይመስለኛል አልቆረጥከውም። እና ሁላችንም መቼም ሚዲያ ላይ የምንመጣ ሰዎች የኔ እይታ ፈልገን ስለምንመጣ ያው እይታ ፈልገህ ይመስልብሃል ማለት ነው። በተረፈ ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አጠናክሩን። ሰላም አለይኩም ወራህመቱላሂ ወበረካቱ።